ቢኖር ኖሮ በጣም ሌላ ችግር ነበር የሚሆነው። ሌላ ልጅ የለም እና የመጀመሪያ ልጅ ላይ በጣም ፎከስ አድርገው እኔን ለማዳን እንዴት እንደደከሟት ኢስት ዌስት ኖርዝ ሳውዝ በለው እንደው ለእንግሊዘኛ ንግግሬ ለተመልካቾች ይቅርታ ጠይቃለሁ። በጣም ብዙ ቦታ ሄዱ። በጣም ብዙ ያላችሁን ጥሪት ይሸጡ በሙሉ ነው። በቃ ቤቱ ተሸጠ፣ ንብረቶች ተሽጠዋል። እንግዲህ ሁሉም ነገር አልቋል። እኔን ለማዳን ግን ምንም ማስቀረት የፈለጉት ነገር የለም። ማስቀረት አንድ ልጃቸው በቃ እንዲህ ባልተጠበቀ ሁኔታ በደረት የሚሳብ ቁጭ ማለት የማይችል ያ እኮ እስከ 6 ዓመቱ ሲሄድ የነበረ ልጅ እኮ ነው ድንገት የተፈጠረው። መጨረሻ ላይ ስሙን መጥቀስም አልፈልግም አንድ ሆስፒታል ገባው። ኦፕራሲዮን ቢደረግ ጥሩ ነው። ኦፕራሲዮን ከተደረገ ምናልባት ይሄ መንቀሳቀሱን በተመለከተ ልንፈታው እንችላለን ብለው ተናገሩ። ኦፕራሲዮን መደረጉ ጥሩ ምላሽ አላገኝም። ሌላ ችግር ተፈጠረ። ምንድን ነው? በጣም ያማልሱ ኦፕራሲዮን መደረግ